ሰላም እንዴት ናችሁ? ዛሬ ለየት ባለ ፕሮግራም ነው የመጣሁት። ኤአይን ስለ ኤችአይቪ የምታውቀውን ነገር ሁሉ እናስለፈልፋታለን፣ እንጠይቃታለን። ታውቃላችሁ ዓለም ላይ ያለው መረጃ በሙሉ ያውቁታልና። ስለዚህ ዛሬ የመጀመሪያው ጥያቄ መድኃኒቱ እውነት ተገኝቷል ወይ የሚለውን ጥያቄ ብዙዎቻችሁ ጥያቄ ነው። እንጠይቃታለን፣ እንደውልላት። እየጠራ ነው፣ አብራችኙ ነው። ሰላም ኤአይ እንዴት ነሽ? ሰላም፣ እግዚአብሔር ይመስገን ደህና ነኝ። አንተስ እንዴት ነህ? የምረዳው ነገር አለ? እኔ በኤችአይቪ ዙሪያ ላይ ነው ቲክቶክ የምሰራው እና ስለ ኤችአይቪ አንዳንድ የምጠይቅሽ ጥያቄዎች አሉ። ዝግጁ ነሽ? አዎ ዝግጁ ነኝ። በተለይ ደግሞ ኤችአይቪን በተመለከተ ማንኛውንም ጥያቄ መጠየቅ ትችላለህ። እኔም የምችለውን መረጃ እሰጥሃለሁ። ምን አይነት ጥያቄዎች እንደሚኖሩ ማወቅ እችላለሁ? አዎ የመጀመሪያ ጥያቄ አሁን ላይ ኤችአይቪ መድኃኒት ፈጽሞ ፈዋሽ የተባለው ተገኝቷል ወይ? እውነት ነው ወይ? ስለዚህ ማብራሪያ እፈልጋለሁ። እሺ፣ ኤችአይቪን ፈጽሞ የሚያድን መድኃኒት አሁን ላይ የለም። ነገር ግን ቫይረሱን ለመቆጣጠር እና ሰዎች የተሻለ ህይወት እንዲኖሩ የሚያስችሉ ውጤታማ መድኃኒቶች አሉ። እነዚህ መድኃኒቶች ቫይረሱ በሰውነት ውስጥ እንዳይባዛ በማድረግ በሽታው እንዳይባባበስ እና ወደ ኤድስ እንዳይለወጥ ይረዳሉ። አዳዲስ መድኃኒቶችን ለማግኘት ምርምሮች አሁንም እየተደረጉ ነው። ግልጽ ያልሆነልህ ነገር አለ? ኦኬ፣ ይሄ እንዳለ ሆኖ ሌላ የምጠይቅሽ ጥያቄ በመርፌ መልክ የሚሰጠው ኤችአይቪ መድኃኒት ተጠቃሚዎች ተብሎ የተዘጋጀው ምንድን ነው? ስለምንድን ነው ንገሪኝ። ይሄን ማብራሪያ እፈልጋለሁ። በመርፌ መልክ የሚሰጡ የኤችአይቪ መድኃኒቶች አሁን ላይ ተገኝተዋል። እነዚህ መድኃኒቶች በየቀኑ ክኒን መውሰድን ያስቀራሉ። በየአንድ ወይም 2 ወሩ በመርፌ ነው የሚሰጡት። ይህም ለብዙዎች ምቹ ያደርገዋል። ይሁን እንጂ እነዚህ መድኃኒቶች ለሁሉም ሰዎች አይሆኑም። የተወሰኑ መስፈርቶችን ማሟላት አለባቸው። ለምሳሌ በደም ውስጥ ያለው የቫይረሱ መጠን ዝቅተኛ መሆን አለበት። በመርፌ የሚሰጡ መድኃኒቶችን የበለጠ ማወቅ ትፈልጋለህ? ኦኬ፣ አሁን ስለዚህ የሚጠቀሙት ቫይራል ሎዳቸው ዝቅተኛ የሆነ ነው ማለት ነው። ስለዚህ ዝቅተኛ እንዲሆን መድኃኒት ተጠቃሚዎች ምን ማድረግ አለባቸው? ስለዚህ ንገሪኝ። ልክ ነው። በመርፌ የሚሰጠውን መድኃኒት ለመውሰድ በደም ውስጥ ያለው የቫይረሱ መጠን ዝቅተኛ መሆን አለበት። ይሄን ለማድረግ ደግሞ ዋነኛው ነገር በየቀኑ ክኒን መውሰድን አለማቋረጥ ነው። መድኃኒቱን በትክክል መውሰድ ቫይረሱ እንዳይባዛ ስለሚያደርግ በደም ውስጥ ያለው የቫይረሱ መጠን እንዲቀንስ ያደርጋል። ከሐኪምህ ጋርም በየጊዜው መመካከር ጠቃሚ ነው። ሌላ ጥያቄ አለ? ኦኬ፣ ይሄ እንዳለ ሆኖ ስለዚህ የት ሀገር ተጀምሯል? ይሄ የመርፌ መድኃኒት ያልሽው የት ሀገር ላይ ተጀምሯል? ስለዚህ ማብራሪያ እፈልጋለሁ። በመርፌ የሚሰጡት የኤችአይቪ መድኃኒቶች በዋናነት በአሜሪካ፣ በካናዳ፣ በአውሮፓ እና በአውስትራሊያ በሰፊው ጥቅም ላይ ውለዋል። በሌሎችም አንዳንድ ሀገሮች ተፈቅደዋል፣ ነገር ግን በሁሉም ቦታዎች ላይገኙ ይችላል። በዩናይትድ ኪንግደም እና አንዳንድ የአውሮፓ ሀገራት ግን በክሊኒኮች እየተሰጡ ነው። ስለ አንድ ሀገር በተለየ ማወቅ ትፈልጋለህ? ስለ ሀገሬ ነው ማወቅ የምፈልገው። ስለ ኢትዮጵያ መች ነው ይገባል? የተወራስ ነገር አለ? ስለዚህም ማብራሪያ እፈልጋለሁ። ስለ ኢትዮጵያ በተለየ የታወቀ ነገር የለም። እንደነዚህ አይነት መድኃኒቶች በተለይ በዝቅተኛ ገቢ በሚተዳደሩ ሀገራት በስፋት ለመገኘት የተወሰነ ጊዜ ሊወስድባቸው ይችላል። ይሁን እንጂ ዓለም አቀፍ ድርጅቶች የመድኃኒቶችን ዋጋ ለመቀነስ እና ተደራሽነታቸውን ለማስፋት እየሰሩ ነው። የወደፊት ለውጦችን በጋራ መከታተል እንችላለን። ሌላ ጥያቄ አለ? ኦኬ ጀሚኒ፣ ስለዚህ ደግሞ ሌላኛው ጥያቄ ልጠይቅሽ። ኤችአይቪ ፖዘቲቭ እና ኔጌቲቮች አብረው በትዳር መቆየት ይችላሉ? ስለዚህ ማብራሪያ እፈልጋለሁ። ኤችአይቪ ፖዘቲቭ እና ኔጌቲቭ ሰዎች አብረው በትዳር መቆየት ይችላሉ። ዋናው ነገር ጥንቃቄ ማድረግ ነው። ኤችአይቪ ያለበት ሰው መድኃኒቱን በትክክል መውሰድ የቫይረሱ መጠን ዝቅ ስለሚያደርገው ወደ ሌላው ሰው የመተላለፍ እድሉን በጣም ይቀንሰዋል። በተጨማሪም በግንኙነት ወቅት ኮንዶም መጠቀም ተጨማሪ ጥበቃ ይሰጣል። ግልጽ ያልሆነልህ ነገር አለ? ኦኬ፣ እንደዚህ እንዳለ ሆኖ ፖዘቲቭ የሆነች ሴት በሽታ ያለባት ንጹህ ልጅ መውለድ ይቻላል? እንዴትስ ነው መውለድ የሚቻለው? ይህንን ማብራሪያ ብትነግሪኝ። ኤችአይቪ ፖዘቲቭ የሆነች ሴት ንጹህ ልጅ መውለድ ትችላለች።
ይሄም የሚሆነው በእርግዝና ወቅት፣ በወሊድ እና ጡት በማጥባት ጊዜ ጥንቃቄዎቹ ከተደረጉ ነው። እናቲቱ መድኃኒቷን በትክክል ከወሰደች ቫይረሱ ወደ ልጁ የመተላለፍ እድሉ በጣም ይቀንሰዋል። ሕፃኑ ከተወለደ በኋላ ለተወሰነ ጊዜ መድኃኒት ይወስዳል። እነዚህ እርምጃዎች ከተወሰዱ ልጁ ቫይረሱ ሳይኖርበት የመወለድ እድሉ በጣም ከፍተኛ ነው። የበለጠ ዝርዝር መረጃ ማወቅ ትፈልጋለህ? አመሰግናለሁ። ጥያቄዎች ካሉኝ እጠይቅሻለሁ፣ ተመልሼ እመጣለሁ። እንደሰማችሁት ነው ቤተሰቦች። ሌላ የምጠይቅላችሁ ነገሮች የምትፈልጉት ካለ አሁኑኑ ኮሜንት ላይ አስቀምጡልኝ። ጥያቄዎችን እንጠይቃለን። ማወቅ የምትፈልጉትን ነገር በዝርዝር ነው የሚነግሩን እና ለአሁኑ ይሄ ይበቃል። እናንተም ሰብስክራይብ፣ ላይክ እያደረጋችሁ አብራችን ቆዩ። ይመቻችሁ።